የምትኖረው ኑሮ ራሱ አታውቀውም። የምትበላውን ምግብ ቴስት አታድርገውም። የምትጠጣውን ውሃ ይሁን ምን ይሁን አታውቅም። አጠገብህ ማን እንዳለ ራሱ አታውቅም። ትረሳለህ ማለት እንትና አስካለ መታ ጎረቤት እሺ ልጄ ሄዶም ትላታለህ። ሰላም ዩቲዩብ እንዴት ናችሁ? ሰላም ነው ወይ? አለን እኛ ይመስገን ነው። ሁልጊዜ እንደምንለው የጌታ የአምላካችን ጸጋ ሰላም ከእናንተ ጋር ይሁን እያለን እንዴት ሰንብታችኋል? እንዴት ናችሁ? እንዴት ከርማችኋል? ባላችሁበት ቦታ እንዴት ነው? በመላው ዓለም ቪዲዮ ስለሚሰራጭ ባላችሁበት ቦታ ሁሉ ጸጋና ሰላም ለእናንተ ይሁን እላለሁኝ። ባስሌል ነኝ። የምትከታተሉት ኪንግደም ዩቲዩብ ቻናል ነው። ኦኬ ዛሬ ስለ አንድ ነገር እንድንነጋገር ፈለኩኝ። ቀደም አንድ ሰው እያወራኝ ምን አለኝ፣ የመውጊያውን ምንድነው ብትቃወም በአንተ ላይ ይብስብሃል የሚል አንድ ቃል አለ አለኝና እና ታዲያ ለምን እኔ ጋር ያንን ቃል ልትጠቀም ፈለግ አልኩት። አንድ ታሪክ ነገረኝ። መውጊያ የሚባለው ነገር ምን ማለት ነው የሚለውን ነገር አጫወተኝና በጣም ገረመኝ ታሪኩ። ምን ማለት ነው አለ። አንድ በሬ የሆነ እያረሰ ወይም የሆነ እርሻ ውስጥ እያለ አንድ የሆነ የጋለ ብረት ነገር አጠገቡ ይቀመጣል እና እንዳይለግም ወይንም ደግሞ አንድ ነገር የሆነ ዝም ብሎ ልጉምተኛ እንዳይሆን የሚደረግ ብረት ነው አለና ዋቲፍ አንዳንድ ነገሮቻችንን እኛ ራሳችን ከኛ ጋር እየተጣላን ብረቶቻችንን መውጊያዎቹን ወደኛ እያስገባን እንደሆነ ማን ያውቃል ብሎ ጠይቀኝ። ከዛ አለ አይደል አንዳንዴ የምታስቡት ነገር ክሪቲካሊ ስታስቡት ወይም ክሪቲካሊ ስትመለከቱት የሆነ እናንተ ህይወት ላይ የሆነ ኢምፓክት የሚያሳድር አይነት ነገር ይመስላችኋል እና ከነዛ ነገሮች አንዱ ሆኖ አገኘሁት። አንዳንድ ጊዜ ፋይት የምናደርጋቸው ወይም ደግሞ በጣም ካልሆነ ብለን የምንታገላቸው ትግሎች ምናልባት የመውጊያውን ብረት ላይ እየታገልን በቃ ደረሰብን የምንለው ምናምን እያለን የምንጮህበት ችግራችን ምናልባት እኛ ወደ ብረቱ ሄደን ተጋጅተን ያመጣነው ጠባሳ ቢሆንስ ወይም ያመጣነው ቁስል ቢሆንስ የሚለውን ነገር እንድንነጋገር ፈለግኩኝ። ይህንን ቪዲዮ የምታዩ ሰዎች አንዳንድ ጊዜ በህይወታችሁ ምን አይነት ነገር ላይ ኢንዳፕ አድርጋችሁ ታውቃላችሁ? የሆነ ነገር ላይ ኢንዳፕ አድርጋችሁ የምታውቁበት ቦታ ላይ ስትመለከቱ ጥፋቱን ወደኋላ ወይንም ደግሞ ያጠፋችሁትን ጥፋት ወደኋላ ተመልሳችሁ የማየት እድሉ ገጥሟችሁ ይሆን? እኔ ምናልባት እድሜም ትንሽ ስለሆነ ብዙ የጥፋት ጎዳናዎች ላይ ምናልባት ላልገኝ እችል ይሆናል፣ ተገኝቼም ሊሆን ይችል ይሆናል። ምናልባት በወጣትነት በልጅነት አንዳንድ ነገሮች ልታደርጉ ትችላላችሁ። ግን ይሄ ነው የሚባል የህይወት ዳይሬክሽን የሚያሳጣ ወይም ደግሞ የህይወት ምህዋርን የሚያስት አይነት የህይወት ልምምድ ውስጥ አልነበርኩኝም። ግን አንዳንድ ጊዜ በውሳኔዎቻችሁ ላይ ተጸጽታችሁ በህይወታችሁ ላይ ብዙ ዋጋ ከፍላችሁበት ወይም በህይወታችሁ ላይ አስደንጋጭ የሚባሉ ነገሮች ሀፕን አድርገው ወደኋላ ዞር ብላችሁ እንደዚህ ላይ ስታዩ አንገታችሁ እየመማችሁ እንኳን እንደዚህ ላይ ዞር ብላችሁ ስታዩ ምንድን ነው የተሰማችሁ? የኔ ጥፋት ነው ብላችሁ የእውነት ጥፋታችሁን ተቀብላችሁ ነው ስትሄዱ የነበረው ወይም ያለፋችሁት፣ ወይስ ጥፋቱን ወደ አንድ ሰው ወይ ወደ የሆነ ሳምባዲ ላይ አላካችኋል? እከሌ እንደዚህ ስላልሆነ ነው፣ እከሌ ለእኔ እንደዚህ ስላልሆነ፣ እከሌ ምናምን እያላችሁ ነው
ያሳለፋችሁት እና ይህንን የእውነት ቻሌንጅ ላድርጋችሁ እፈልጋለሁ። አንዳንድ ጊዜ የመውጊያውን ብረት መቃወም በአንተ ላይ ነው የሚብስብህ፣ በአንተ ላይ ነው የሚብስብህ። የሆነ መቃወም፣ የሆነ ነገርን ፋይት ማድረግ እያልክ በቃ መሄድ ምናምን፣ መጣስ፣ መደርመስ ምናምን ምናምን። አንዳንድ ጊዜ የእውነት እናንተንና እግዚአብሔር በእናንተ ላይ ያሰበውን የህይወታችሁን ዓላማ የእውነት አቺቭ የሚያደርግ ነው ወይ? ከፐርፐዛችሁ ጋር አላይን የሚያደርግ ነገር ነው ወይ? ለሚያደርግ ነገር ነው ወይ ፋይት እያደረጋችሁ ያላችሁት? ያንን እንድትመልሱልኝ ኮሜንት እንድታደርጉልኝ ይፈልጋሉ። እና ምንድን ነው እያልኩኝ ያለሁት ወይም ምንድን ነው እያልክ ያለኸው ብላችሁ ብትጠይቁኝ ምናልባት ይህንን ቪዲዮ የምትመለከቱ ሰዎች አዶኖ በምን አይነት ስሜት ውስጥ እንዳላችሁ አላቅም። በምን አይነት ጥፋተኝነት ስሜት ውስጥ እንዳላችሁ አላቅም። በምን አይነት በወረደ ስሜት ውስጥ እንደሆናችሁ ወይንም ደግሞ ዳውን ፊሊንግ ዳውን አይነት ስሜት ውስጥ እንዳላችሁ አላቅም። ግን አንድ በጣም የሚያጽናናኝ የእግዚአብሔር ቃል አለ። እግዚአብሔር አይጥልም። በቃ እግዚአብሔር ማንን ሲጥል አይታችሁ ታውቃላችሁ? የፈለገውን ነገር የፈለገው ሰው ላይ ብሌም ብታደርጉ እናንተ ራሳችሁ የሆነ ነገር ላይ ሄዳችሁ ብትጋፈጡ ወይም ደግሞ ሄዳችሁ የመውጊያውን ብረት እንኳን ብትጋፈጡ ብትነኩት ቢያቆስላችሁ ምን ቢላችሁ ወደ አምላካችሁ ተመልሳችሁ ወደ እግዚአብሔር የሆነ የመጣራትና እግዚአብሔር ሆይ ተነስ ይለናል ለዳዊት። እግዚአብሔር ሆይ ተነስ ከዙፋኑ እግዚአብሔር አንዳንዴ የሚቀሰቅሱ አይነት ጸሎቶች አሉ። ልክ እንደ ዳዊት አቤሴሎም ልጁ በተነሳበት ሰዓት ላይ ትላችሁ እንደሆነ የራሴ ልጅ ተነስቶብኛልና እግዚአብሔር ፍረድልኝ፣ በቃ ተነስ፣ በቃ አንተ ተነስ ምናምን ይላልና ሳምታይምስ የእውነት አንዳንድ ጊዜ ፋይት የምታደርጉት ፋይት የእውነት የእናንተን ፋይት ነው ወይ? ትክክለኛ ከፐርፐዛችሁ ጋር አላይን የሚያደርግ ፋይት ነው ወይ? እሱን እንድትመለከቱ በጣም ወደ ህይወታችሁ እንድታዩ ፈልጋለሁ። እና አዘ ዲሳይፕልሺፕ ጴጥሮስ ትዝ ይላችሁ እንደሆነ የማነው ማልኮስ ነው ጆሮን አድርጎ ቆረጠው። የሚገርም እኮ ነው። ይዞ ጆሮን ሲያደርገው ክራይስት ዌልዳን ነው ያለው። ኖ አይደለም። ፒተር በራሱ እይታ፣ በራሱ አይምሮ፣ በራሱ ሚዛን ያደረገ የመሰለው ጥሩ ነገር ነው። የሆነ ፋይቱ ለኢየሱስ ከፊት መሪው የጦሩ መሪ ምናምን አይነት ስሜት የተሰማው ይመስለኛል። ግን ኖ አይደለም። ሰይፍን ወደ ምንድን ነው ወደ ሰገባ መለስ ነው ያለው። ከዛስ ምንድን ነው በሰይፍ የሚያነሱ በሰይፍ ምን ይላሉ ነው ይጠፋሉ አይነት ነገር ፕሪንሲፕል አወራው አይነት ነገር ነው። እና ምን አይነት ፋይት ነው ፋይት እያደረጋችሁ ያላችሁት? ምን አይነት የማንን ፋይት ነው የእውነት ፋይት እያደረጋችሁ ያላችሁት? ሰው ዓለምን ሁሉ አትርፎ ነፍሱን ግን ቢያጎድል ምን ይጠቅመዋል? ምን አይነት ቃል እኮ ዓለምን ሁሉ አትርፈ ነፍስን ግን ብታጎድል ማለት ምን ማለት ነው? በጣም ከባድ እኮ። አንተ ምድር ላይ የተሳካለ ሰው ብትሆን በጣም በቃ የደላህ ምናምን ሰው ብትሆን እንኳን አፍተር ኦል በቃ በማክሲመም ብትኖር 80 ዓመት ነው። ከ80 በኋላ አታውቀውም። የምትኖረው ኑሮ ራሱ አታውቀውም። የምትበላውን ምግብ ቴስት አታድርገውም። የምጠጣውን ውሃ ይሁን ምን ይሁን አታውቅም። አጠገብህ ማን እንዳለ ራሱ አታውቅም። ትረሳለህ ማለት ነው። እንትና አስካለ መታ ጎረቤት እሺ ልጄ ሄዶም ትላታለህ። አስካለ ሊጠይቁ መጥተው
በአንቺ ልትላቸው ትችላለህ። ብራዘር ምንድን ነው ልልህ የፈለግኩት ምድር ላይ ስትኖር ምንም በላ ምንም ጠጣ የትም ኖርክ የትም አድርግ ብቻ አንተ ከፐርፐዝ ጋር ብቻ አላይን አድርገህ ኖር እንጂ ሰክሰስፉል መሆን ከእግዚአብሔር የሆነ ከሰማይ አንግልና ከሰው አንግል ይለያያል። ሰው የሚያየው የሚታየው ነው። እግዚአብሔር የሚያየው ደግሞ የማይታየው ነው። ቢኮዝ እሱ የማይታይ አምላክ ስለሆነ የማይታየው ነው ሊያይ ይችላል። እኔስ የሚታይ ነገር ስለሆነ አይን ስላለኝ እነዚህ ቁልጭ ያሉ አይኖች ስላሉ የሚታይ ነገር ነው። ጀጅ ማድረግ በማየው ነገር ነው። አፍተር ኦል ጀጅም ላይሆን ይችላል። ኢቫሉዌት ማድረግ በሚታየው ነገር። ለዛ ነው ስትሰጡ ግራ ሲሰጥ ቀኝ የሚለው ቀኝ ሲሰጥ ግራ የሚለው ልክ ለዛ ነው። አንተ ስትሰጥ እኔ ስትሰጥ ሳይ ነው እከሌ እኮ አንተን ይሰጣል ምናምን ይሰጣል 100 እንደዚህ ይዞ 200 በዚህ ጋር ይዞ 400 ምናምን ምለው ኢቫሉዌት ማድረግ ከማያው አንጻር ነው እንጂ ሂድን ከሆነው ነገር አይደለም። ግን የማይታይ አምላክ ምሳሌ የሆነው እሱ ግን የሚያየህ የማይታየውን ነው። አንተም እንዲታይ የማትፈልገውን ሂድን የሆነውን ነገር ነው እሱ የሚያየውና ኦኬ በዳስ ኩል አሪፍ ነው ምናምን ብለን ያለፍናቸው ግን የእውነት ማድረግ ያለብንን ነገሮች በሙሉ ፈርፍሎ ፈትሾ በጣም ልባችንን ውስጥ ገብቶ የሚያየው እሱ ለዛ ነው ብዬ አስባለሁ። ሰው ፊትን ያህል አይደለም። ሰው ፊትን እኔ ጥቁሬን ጥቁር ማድረጌን ምናምን ነው የምታዩት እንጂ ውስጤ በጣም ብራይት ሊሆን ይችላል፣ ነጭ ሊሆን ይችላል፣ ውስጤ አሜሪካዊ ሊሆን ይችላል፣ ውስጤ እንትናዊ ሊሆን ይችላል፣ ጀርመናዊ እንትናዊ ሊሆን ይችላል። ጀርመን ብርድ ነው ይላሉ። ለዛ ነው ጀርመን ነው ያልፈለኩት እንጂ አምኖት ሬሲስት ብቻ ሰው ፊትን ያህል እግዚአብሔር ግን ደግሞ ልብንና ኩላሊትን ደግሞ ማየት ብቻ አይደለም ይመረምራል። ማየትና መመርመር ባይዛው አንድ አይደለም። አንድ ሰው ሲያየህ ፊዚካሊ የሚያየህ የሆነ እንትንህን ነው። የአይን ቢጫ ከሆነ እዚህ ጋር የሆነ ቁስል ካለ ምናምን ሊያይ ይችላል። መመርመር ግን አናዘር ሌቭል ነው። መመርመር አልትራሳውንድ ማየት ነው፣ ኦፕራሲዮን መስራት ነው፣ ሂድን የሆኑ ነገሮችን በሙሉ ወደ ግልጥ ማምጣት ነው። ኤክስሬ ማንሳት ነው። ኤክስሬ ስትነሳ አጥንት ይታያል። ምን የማይታይ ነገር አለ? ምን የማይታይ ነገር አለ? ጉድ እኮ ነው ዘንድሮ። እና ምንድነው ልል የፈለግኩት ፋይናሊ በመጨረሻ የሞጊያውን ብረት ብትቃወም ለአንተ ይብስብሃል ነው ኮንሰፕቱ። ፋይት የምታደርገው ፋይት ወይም ደግሞ የምትጋደለው ተጋድሎ ድንገት ያንተ ሳይሆን እንዳይቀርብህ ማይ ብራዘር። ድንገት ለሆነ ለማይታወቅ አካል እንደምን እየታገልክ አስበኸዋል? የሆነ ጀት ይዘህ ምናምን ፋይት እያደረግክ ምናምን የሆነ ቦታ ላይ ምናምን የት እንዳለህ እንኳን አታውቅም። ማንን እንደምትገል አታውቅም። ለምን እየሞትክ እንደሆነ አታውቅምና አንዳንዴ የምትሞትለትንም የምትገልለትንም ነገር ማወቅ መቻል አለብህ። እኔ ቤቴ ውስጥ አሁን ለምሳሌ በረሮ ካገኘው እገድላለሁ፣ አልዋሻችሁም እንጂ ጉሯን እንደዚህ ይዤ ገንጥል ነው ማረጋት። ስቀልድ ነው። ቢምቢ ካገኘው በጣም በቃ ከባድ ጸብና አንገቷን ይዤ ከቢምቢዋ ጋር ፋይት
እንደ ገንፎ እንደዚህ ባሻት ራሱ ደስ ይለኛል። አንዳንድ ቢምቢዎች ግን ምንድን ነው ጫማ ያደርጋሉ መሰለኝ። ድምፃቸው እንደ ኃይለኛ ነው፣ እንደ ኃያል ነው ድምፃቸው። በጣም ከባድ ነው ድምፃቸው። ይህንን እንግዲህ ውጭ ሀገር ላይ የሚኖሩ ሰዎች አትረዳም። ኢትዮጵያ ነው ቢምቢ ያለ ይመስለኛል። እንግዲህ ቢምቢ የት ሀገር አለ? እስቲ ኮሜንት አለ። ቢምቢ የት ሀገር ላይ ያለው? እስኪ ቢምቢ ከነስሙ ቢምቢ ማለት እኛ ሀገር እንደዚህ ነው የሚባለው ብላችሁ ነገር እና ይህንን ሀሳብ ሼር ስላደረግኳችሁ በጣም ደስ ብሎኛል። ሰብስክራይብ መደረግ እንዳይረሳ። እጅግ በጣም ጠቃሚ ቪዲዮ ነው። በጣም ወደነዋል ብላችሁ ካላችሁ ደግሞ ሼር አድርጉ። ለወዳጅ ለወገኖቻችሁ ሼር አድርጉላቸው፣ ሲሰሙ አድርጓቸው። በጣም ቴንኪው ሰፖርት ስለምታደርጉኝ፣ ስለምትሰጡኝ አስተያየት በሙሉ በጣም አመሰግናለሁ። የእግዚአብሔር የአምላካችን ጸጋና ሰላም ከእናንተ ጋር ይሁን እያልን የኪንግደም ሚዲያ የዚህኛው ኤፒሶድ በዚህ ይጠናቀቃል ማለት ነው። ቢ ብሌስድ። ወዳችኋለሁ። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። ቴንኪዩ